ሰላም 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 የዩቲዩብ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ዛሬ በፍቅር ያበድክላት ሴት ወይም የምትወዳት ሴት እንደማትፈልግህ የምታሳይህ 5 መሰረታዊ ነገሮችን ነው የምነግርህ። ይህ ቪዲዮ የተሰራው ለወንዶች ስለሆነ ወንዶች በደንብ አድምጡኝ። የማትፈልግህ ሴት የምታሳይህ 5 መሰረታዊ ነገሮችን እየነገርኳችሁ አብሬያችሁ እቆያለሁ። ሴቶች ከሆናችሁ መስማት ትችላላችሁ። ይህ በፍቅር የከነፍክላት ሴት የምታሳይህ ወይም የማትፈልግህ ከሆነ የምታሳይህ ምልክቶችና ሁኔታዎችና አስተያየቶች ዛሬ በደንብ እናወራለን ማለት ነው። ስለዚህ አብራችሁን ቆዩ። ወደዚህ ቻናል እንኳን በሰላም መጣችሁ። ሰላም ታረሳን። ክቡራትና ክቡራን፣ የከነፍክላት ልጅ በፍቅር ግንኙነት ውስጥ የማትፈልግህ ከሆነ የምታሳይህ ምልክቶች ነው የምነግርህ ማለት ነው። አንደኛው የፍቅር ግንኙነት ለመጀመር ዝግጁ እንዳልሆነች ትነግርሃለች። ይህ ማለት ምን ማለት ነው? ዝግጁ አይደለሁም፣ እኔ ላንተ አልመጥንህም የሚሉ ሀሳቦችና ሌሎች ምልክቶችን ልታይላት ትችላለህ ማለት ነው። አንተን በፍቅር አይን አላይህም ልትልህም ትችላለች። ብዙ ሴቶች ያልጠበቁት ሰው ለፍቅር ጓደኝነት ሲጠይቃቸው በቅድሚያ ዝግጁ አለመሆናቸውን ይገልጻሉ። በሌላ አነጋገር ላፈቅርህ አልችልም ማለታቸው ነው። ላስብበት ጊዜ ስጠኝ ካለችህ የፍቅር ጥያቄ ታቀርባለች ብላ እንደማታውቅ ያሳያል። ይህ የምትግባቡ ጓደኞች ብትሆኑም የፍቅረኛ አይን ልታይህ አትችልም ማለት ነው። ስለዚህ ይሆናል መሳሰቢያ ጊዜ የጠየቀችህ። ስለዚህ ታስብበት ጊዜ ስጣት። በሰጣሃት በቂ የጊዜ ገደብ ካላገኘህ አፈግፍግ ወንድሜ። ጥሩ ጓደኛ ልትሆኑ ትችላላችሁ፣ ፍቅረኛሞች ግን ልትሆኑ አትችሉም። የጓደኝነትና የፍቅረኝነት ደንበር ጠንቅቀህ ማወቅ ይኖርብሃል። እንዴት እንደዚህ ታስባለህ? የማይሆን ነገር ነው ካለችህ የጓደኝነት ትርጉም ባለመረዳትህ፣ በጓደኝነት ፍቅር መካከል ያለውን ድንበር ባለማወቅህ ወይም አውቀህ ባወጣህ አልተደሰትክም ማለት ነው። ጓደኛዬ ብላ ብዙ ነገሮችን ስትነግርህ፣ ሚስጥሯን ስታካፍልህ አንተ በሌላ ነገር ትተረጉመዋለህ ብላ አልነበረም። ሴቶች ለጓደኝነት ከመረጡህ ክብርና ዋጋ ይሰጣሉ። ፍቅር መሆን ደግሞ ሲፈጠር ጓደኝነት ሊያሳጣ ይችላል። ስለዚህ ጓደኝነት ወደ ፍቅረኝነት እንዲሸጋገር የሚፈልጉ ሴቶች አሉ። ሁለተኛ፣ ሁልጊዜ ደዋዩ አንተ ብቻ፣ እሷ አትደውልልህም ወይም የመደወል ፍላጎት አታሳይህም። ይህ ሁለተኛውና ዋና መሰረታዊ ነገር ምልክቱ ነው ማለት ነው። ለዚህም ምክንያት ልታናግርህ አትፈልግም። ደጋግመህ መደወል ሰልችቷታል። ድምፅህን መስማት አትፈልግም። ሁለተኛው ንዑስ ሀሳብ ትዝ አትልህም ወይ ካን መደወልህን ብታውቅም መልሳ የመደወል ስሜት የላትም። አንዳንድ ጊዜ ደውለህ ስታነሳ ስትቀር መልሰህ ደውልላት። ፍላጎቷ ከፍ ለማድረግ አውቃ ዝም ልትል ይሆናል። ነገር ግን በሁለተኛዋ ደዋይ በኋላ ካልነገረችህ መልሰህ እንዳትደውል ከሁለት ሚስኮል በላይ መተው የለብህም። እንደማትፈልግህ በግልጽ የነገረችህ ለምን ያን ጊዜ የሷ ትዕግስት ከፈለገችህ መልሳ ራሷ ትደውላለህ። ስሜትህን ተቆጣጠር። ደጋግመህ ስለደወልክላትና ትዕግስትህን ስለጨረስክላት የምታሸንፍህ ወይም የምታሸንፋት እንዳይመስልህ። ደጋግመህ ስለደወልክላት ብቻ ነገሩ ይፈታል ብሎ ማሰብ ሞኝነት ወይም ጅልነት ነው ማለት ነው። ስለዚህ በይበልጥ እንድትጠላህና እንድትሰለቻት ተጨማሪ ምክንያት አትስጣት። በስልክ ብቻ ሳይሆን በተለያዩ የመገናኛ ዘዴዎችንም አትነዝንዛት። ሶስተኛ፣ አይን ለአይን አታይህም። በአንተ ጋር ንክኪ አትፈጥርም። ብዙ የወንዶች የማያውቁት ችግር ይሄ ነው። ብዙ ወንዶች ይህንን ምልክት አያስተውሉም። አንዲት ሴት ከወደደችህ አይኖቿን ከአይኖችህ አትነቅልም። አጠገብህም መሆን በጣም ያስደስታታል። በእርግጥ አንዳንዴ ሴቶች ለሚወዱት ወንድ ቅርብ ሆነው መገኘት አይፈልጉም። ብዙ መቀራረብ ሊያስፈራቸው ይችላል። እንደገና ደግሞ በጣም ቀረበችኝ፣ አይኔን አየችኝ ብለህ የተሳሳተ ግምት ውስጥ እንዳትገባ። አንዳንድ ሴቶች በተፈጥሯቸው በአንድ ወንድ ተቀራርቦ ማውራት፣ መሳሳቅ ይወዳሉ። የማዳራት አይነት ህመም ባህሪያት ሊያሳዩ ይችላሉ። ይህ ማለት ግን ያ ወንድ በፍቅር አይን ያዩታል ማለት አይደለም። ስለምትፈራህና አንዳንዴ ጓደኛ ስለምትመስልህ ሊሆን ይችላል በግልጸኝነት እንደፈለገች የምትነግርህም። ስለዚህ የተሳሳተ ግምት ወስደህ ፍቅረኛ እንድትሆነ ከመጠየቅ በፊት ትክክለኛ ፍላጎቷን በደንብ ማወቅ ሞክር። እየወደደችህ አይንህን እያየችህ የምታይ ከሆነ ደግሞ ሲደውል ሲያድር መቀየሩ አይቀርም። አይንህን ባታይህም ባትሻላልህም ሌሎች የምትደውል ከሆነ ለአንተን ለማስቀናት ብላ አይደለችም። ሶስተኛውና ዋና መሰረታዊ ነገር ምንድነው? አይንህን አታይህም።
ካንተ ጋር ንክኪ አትፈልግም ማለት ነው። አራተኛው ሌሎች ወንዶች ምን ያህል ቆንጆ እንደሆኑ ትነግርሃለች። ይህን የምታደርገው ግን አንተን ለማስቀናት አይደለም። የድሮ ፍቅረኛ የነበራት ሁኔታዎች ለማስረዳት አንተ ጋር ትሞክራለች ለማለት ነው። አዲስ የተዋወቃት ሴት ወይም ጓደኛ ስለሌሎቹ ወንዶች ቁንጅና በፊት የምታወራ ከሆነ አንተን በፍቅረኛ አይን በጓደኛ አይን ነው የምታይህ ማለት ነው። ለሴት ጓደኛ ሀሳቧን ስታወራ እንደምትገልጽ ሁሉ ላንተንም ስሜቷን ትገልጽልሃለች፣ ታወራሃለች። ለፍቅረኝነት ያስበኛል ብላ ስለማትጠብቅ ይሆናል ማለት ነው። አምስተኛውና ዋና መሰረታዊ ነገር ደግሞ ምንድነው? አንተ ከሌላ ሴት ጋር ግንኙነት እንድትጀምር ሁኔታውን ታመቻቻለች። ከሌላ ሴት ጋር እንድትዋወቅ ከጓደኛዋ ጋር ታታውቃለች። ያቺ ልጅ እኮ በጣም ቆንጆ ናት፣ እሷ ትወዳለች እያለችም ልትቀሰቅስህና ስሜቶችን ለማነካካት ከሌላ ሰው ጋር አሳልፎ ለመስጠት ያለው እድል እየበዛ ይሄዳል ማለት ነው። እነዚህን ማድረጓ ደግሞ አንተ በደንብ እንድትረዳት እና እንድታውቃት ሀሳቦችን እየደረደረች መሆኗን ማወቅ ትችላለህ ማለት ነው። በዚህ አምስተኛውና ዋነኛው በላይ ሆኖ የሚጠቀሰው ቅልጽ የሆነ ሀሳብ ደግሞ የምናይ ላይ ያልተጠቀሰው በጓደኝነት አይን ነው የምታይ። ስለዚህ ፍቅረኛ እንድትሆናት የሚል ሀሳብ በአእምሮዋ ውስጥ እንደሌለም መረዳት ትችላለህ ማለት ነው። ሁለተኛው ደግሞ ጠቃጠቃ ማለት ካስፈራችና ጓደኝነታችሁን ማጣት ካልፈለገች ማድረግ ያለባት አንተ ከሌላ ሴት ጋር መተዋወቅ ነው። በዚህም በመጀመሪያ ሀሳብ እንደገለጽኩት ማለት ነው አንተ እንዳልፈለገች የምታውቁበት አምስተኛውና ዋና መሰረታዊ ነገር ምንድነው? ከእሷ ጓደኞች ሊሆኑ ይችላሉ፣ ከሌላ ሰው ከሌላ ሴቶች ልታስተዋውቅህ ፍቃደኛ ነች ማለት ነው። እንደዚህ አይነት ሀሳቦችና እንደዚህ አይነት ንግግሮች አንተ አጠገብ ሆና የምታረግ ከሆነ ወንድም እመነኝ እች ልጅ አልፈለገችህም ወይ ደግሞ አሳልፋ ለሌላ ሴቶች መስጠት ትፈልጋለች ማለት ነው። ለዛሬ ያዘጋጀሁት ቪዲዮ 5 መሰረታዊ ነገር ሴቶች ላንተ ፍቅር የማይሆኑ ወይም ላንተ ጓደኝነት ስሜት እንዳላቸው ወይም እንደማይፈልጉህ የሚጠቁም 5 መሰረታዊ ነገሮች እና በውስጣቸው የተካተቱ ንዑስ ርዕሳን ወደ እናንተ አቅርቤ ነበረ። ወንዶች በዚህ ቪዲዮ እንደተማራችሁ ተስፋ አደርጋለሁ። ለሴቶች የሚመለከትን በቀጣይ ቪዲዮ ይዤ እመጣለሁ። እስካሁን አብሬያችሁ የቆየሁት የሁል ጊዜ የዩቲዩብ ቻናል ቤተሰቦች የሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እያጋበዝኩኝ በቀጣይ በተመሳሳይ ርዕስና በተመሳሳይ ሀሳቦች እመጣለሁ። እስካሁን ለነበረኝ ቆይታ ግን በጣም አመሰግናለሁ። አብራችሁን ዝለቁ እስከ መጨረሻ። ቤተሰብ የሆናችሁ በጣም አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንደዚህና ሌሎች ቁም ነገር አዘሎችና ሌሎች ትምህርቶች እንዲደርሳችሁ ሰብስክራይብ በማድረግ ፎሎው፣ ሼር፣ አድ በማድረግ ቤተሰብ ልትሆኑ ትችላላችሁ። መልካም ሰላም እስከ መጪው